የሚያስደስት ነገር እናወጣለን። ጆሮዎቼ ስለ ጆሮዋ ትንቢት የተናገረውን ዳዊትን እስቲ እናምጣው። በመዝሙር 44 ላይ ምን አለ? ቁጥር 45 ቁጥር 10 ላይ ስምዒ ወለቴ ወርእይ ወአጽሚ እዝነኪ፣ ልጄ ሆይ ስሚ እይ አድምጪ ያለ ምን በል ጆሮሽን ዘንበል አድርገሽ አድምጪ። ርእሲ ሕዝበኪ ወቤተ አቡኪ፣ ቤትሽን ወገንሽን ሁሉ የአባትሽን ቤት እርሺ። ንጉሥ ምንሽን ወዷል? ውበትሽን ወዷል። አቤት የእመቤታችን ጆሮ የማንን ነው ድምፅ የሚያደምጠው? የንጉሡን። የሔዋን ጆሮ ማንን አደመጠ? እባቡን የሰይጣን ሹክሹክታ አደመጠ። ድንግል ማርያም ግን ወለተ ዳዊት፣ ዳዊት አባቷ ለወለተ ዳዊት ምን ይላታል? ገብርኤል ሚነግርሽን ብስራት ጆሮሽን ምን በለሽ አድምጪ፣ ዘንበል አድርገሽ አድምጪ። እባብ መርዛማ ዕቅዱን በሔዋን ጆሮ ተነፈሰ። ያ ለሰው ልጅ ምንን አመጣ? ሞትን አመጣ። በድንግል ማርያም ጆሮ ደግሞ ምን ፈሰሰ? ሕይወት ፈሰሰ። ታሪክ ተገለበጠ። ያ እባብ ያንሾካሹካል እዛ ጆሮ ላይ። እዚህ ደግሞ ገብርኤል ምን ያሰማል? ምስራትን ያሰማል። በዛ ጆሮ ሞት ይገባል፣ በዚህኛው ጆሮ ሕይወት ይገባል። በዛሽ ጆሮ ጉስቁልና ይገባል፣ በዚሽ ጆሮ ምሕረት ይፈሳል። በዛሽ ጆሮ ሞት፣ በዚሽ ጆሮ ሕይወት። ክብር ለጆሮዋ። እና ዳዊት አለ ልጄ ስሚ ይላታል። ጆሮሽን አዘንቢ። ምንሽን አዘንቢ? ንጉሥ ምንሽን ወዷል? ንጉሥ ውበትሽን ወዷል። አባ ጽጌ ድንግል ይህን ሲተረጉም ምን አለ? እግዚአብሔር ነጸረ ኩሎ ዓለመ ወኢረከበ ማርያም ዘከማኪመ። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያሁሰ ጽጌ ዘእምከርስኪ ተቀስመ፣ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪን ዘይብል ቅድመ፣ ስምዒ ወለቴ ወርእይ ዳግመ፣ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ክርስቶስ ያማረ ውበትሽን አይቷልና ልጄ ስሚ አድምጪ ብሎ ማን አመልክቶሻል? ዳዊት አባትሽ አመልክቶሻል። ዳዊት አባቷ ላከበረው ጆሮዋ ክብር ይግባው። የሚያስጠላ ድምፅ ሔዋን ሰማች። ምን የሚል አስጨናቂ! በሕማም ሌሊት ሴቶች እየሰማችሁ ምን አይነት ጆሮ ነው? በጭንቁ ልጅ ያላት እግዚአብሔር በጻር የእሷ ጆሮ እኮ ነው የሚያሳቅቃችሁ። እናቶች ስትወልዱ የምታሰኛችሁ እኮ ሔዋን ናት። እንደው ግን ማርያም ማርያም የሚለው ደግሞ ሲሰማ ቶሎ ልጇን ይወለዳል። ጽንስ የምታስደስት እሷ አይደለች እንዴ? የሔዋን እኮ ያ አንደበት እኮ ነው በሕማሙ ልጅ። ከዛ ደግሞ እንደገና ወደ ባልሽ ተመለሽ። አቤት በጣም ጻር ጋር ነው ይሄን የሰማችሁ። ድንግል ማርያም ግን በጆሮዋ የሰማ